ለምንድነው በሽታ የሚይዘን? ሰላም እንዴት ናችሁ? የበሽታ ዓላማ ምንድነው? በሽታ ለምንድነው የሚይዘን? ኖርማል ሰው ጤናውን የሚጠብቅ ሰው ራሱን የሚንከባከብ ሰው በሽታ ሊይዘው አይገባም አይደል? በሽታ ከያዘው ቶሎ ሊለቀው ነው የሚገባው። ፕሮግረስ አድርጎ ክሮኒክ ምንላቸው አይነት በሽታዎች መሆን የለባቸው። ኦኬ። ስለዚህ የሰው ልጅ ሲያማው ምንድነው ዓላማው? ለምንድነው የምንታመመው? የበሽታ ጥቅም ምንድነው? በሽታ ወደኛ መምጣት የሚፈልገው የኛን አቴንሽን ለመውሰድ ነው። ኦኬ። እኛ አቴንሽናችንን እንድንሰጠው ነው። ኦኬ። እንዲያው አዩርቬዲክ ትራዲሽን አለ፣ የቆየ ሳይንስ ነው። ስለ ሰውነታችን፣ ስለ ሪሌሽንሺፖቻችን፣ እኛ ምን መመገብ እንዳለብን፣ ምን አይነት ኤክሰርሳይዝ እንደሚመቸን ምናምን የሚናገር ነው። እሱም ማየት ከፈለጋችሁ ታች ሊንኩን አስቀምጥላችኋለሁ። ቴስቱን ወስደን ለኛ ምን አይነት ሪሌሽንሺፖች እንደሚመቹን፣ ምን አይነት ምግቦች እንደሚመቹን፣ ምን አይነት ኤክሰርሳይዝ ብናደርግ ሞር ሰውነታችንን ሰፖርት ማድረግ እንደምንችል የሚያሳዩ ስለሆኑ እሱን ታች አደርግላችኋለሁ። እሱን ኤግዛምፕል ወስዱና ከዛ እንደዚህ አይነት ታይፕ ናችሁ፣ እንደዚህ አይነት ታይፕ ናችሁ ይላችኋል። በዛ መሰረት የሚያስፈልጋችሁን ነገር ይነግራችኋል። አዩርቬዲክ ሳይንስ እንደሚናገረው ከሆነ በሽታ ከመያዛችን በፊት 7 ደረጃዎች አሉ። ኦኬ። በሽታ ከመሆኑ በፊት ላይክ ዲዚዝ ከመሆኑ በፊት 7 ደረጃዎች አሉት። ኦኬ። ስለዚህ የመጀመሪያው የሆነ ነን ስፔሲፊክ አይነት ሲምፕተም ሊሆን ይችላል። የቱ ጋር እንዳመማችሁ ማታውቁ ግን የሆነ በቃ ዲስኮምፈርት ነገር ሊኖር ይሆናል። ኦኬ። እያለ በሽታ ላይ እስከሚደርስ ጮሆ እስከሚነግራችሁ ድረስ ብዙ ስቴፖች አሉ ማለት ነው። እኛ ግን ኮንስተንትሊ ራሳችንን ስለማናዳመጥ ስለማንሰማ የትኛው ላይ እንደደረስን ማናቀም ልክ በሽታ ሆኖ ሲጮህብን አይደል አልጋ ላይ ሲያስተኛን ለሰዎች ችግር ሁላ እስከምንሆን ድረስ እንጠብቃለን። ኦኬ። ስለዚህ አንድ ሰው እናንተን ለማስታመም በጣም ብዙ ነገር ይፈጃል አይደል? ኢሞሽናሊ፣ ፋይናንሻሊ አይደል? ስራ አቁሞ ሊሆን ይችላል። እናንተ ቴክ ኬር የሚያደርጋችሁ ጊዜ ያስፈልገዋል፣ ኤነርጂ ያስፈልገዋል። ስለዚህ የእናንተን ኤነርጂ ጊዜ ብቻ ሳይሆን የሚወስደው የሌላንም ሰው ነው ማለት ነው። ምክንያቱም የራሳችን ስለሌለን ሌላ ሰው ያስፈልገናል በዛ ሰዓት ላይ እኛ እንድናገግም። ብትታመሙ ችግር አለባችሁ ወይ ደግሞ አጥፍታችኋል ማለት አይደለም። መታመም ያለ ነው በቃ ሰው አይደለም ግዴታ ነው አይደል? ግን የተደጋገመ በሽታ እንዳይዘን የያዝነው በሽታ ደግሞ ረጅም ጊዜ እንዳይቆይብን ቶሎ ራሳችንን ብናዳምጥ ብንሰማ የተሻለ ራሳችንን ሰፖርት ማድረግ እንችላለን። ኦኬ። ስለዚህ የምንመገበው ምግብ አለ፣ የምንጠጣው መጠጥ አለ። ከዛ ደግሞ ኤክሰርሳይሶቻችን አሉ። የምንወስደው አይነት ስትረስ ወይም ደግሞ አጠገባችን ያሉ ስትረሰርስ ኦኬ። ሰው ሊሆን ይችላል፣ ስራ ሊሆን ይችላል፣ ሪሌሽንሺፕ ሊሆን ይችላል፣ ፋይናንሻል ሊሆን ይችላል። ስለዚህ እንደዚህ አይነት ስትረሶችን ከአካባቢያችን ላይ ማጥፋት ኮምፕሊትሊ ባንችልም መቀነስ መቻል ግን አለብን። ኦኬ። ስለዚህ ስትረስ ማኔጅመንት is the biggest one። ኦኬ። እንዲያውም ክሮኒክ በሽታ የሚይዛቸው ሰዎች በሽታቸው በጣም እንዲበስባቸው የሚያደርጉ ነገሮች ምንድናቸው? ዋናውና አንደኛው ነገር ምንድነው? ጭንቀት። ኦኬ። ስትረስ በጣም መጥፎ ነገር ነው። በጣም ስንጨናነቅ ራሳችንን በጣም ስንወጥረው ኦኬ ሌላ በሽቶችን ይዞ ይመጣል። ምክንያቱም ሰውነታችን በትክክል መጨነቅ አይፈልግም። በጣም ሪላክስ ማድረግ ነው የሚፈልገው፣ ሊያምነን ይፈልጋል። ኦኬ። በጣም ህይወታችን ተሳክቶልን እየተመቸን ነው መኖር መቻል ያለብን። ችግር ባይጠፋ ችግሩን ግን እንደ አይደንቲቲ እንደ ማንነት ወስደን እኔ ሁሌ ችግርተኛ ነኝ እንደዚህ ነው የሚያጋጥመኝ ምናምን እያሉ የኮምፕሌን ነገሮችን ማብዛት አያስፈልግም። ኦኬ። ይሄ ዝም ብለን በልምድ ያመጣናቸው ነገሮች ሰው ሲያረጋቸው አይተን ነው ሶሳይቲ ሲያረጋው አይተን ህይወት እንደዚህ ነው የሚኖረው ብለን አስበን የምናረጋቸው ነገሮች ናቸው እንጂ በትክክል ህይወታችን እንዲሰራ የሚያደርገው ነገር ምንድነው? በጣም ሪላክስ ማድረግ፣ ራስን ማዳመጥ፣ ሰውነታችን ምን እንደሚፈልግ እየሰሙ ሞመንት ባይ ሞመንት እነዛ ነገሮች ማድረግ መቻል። ኦኬ። ስለዚህ ስናዳምጠው ስንሰማው ህይወታችን እየተቀየረ እኛ ሪላክስ አደረግን ደግሞ ማለት ህይወታችን በጣም በበሽታ እንደዚህ በማይሆን ነገር በጭንቀት ምናምን እንዲጨናነቅ ምናምን አያደርገውም። ኦኬ። ስለዚህ ኮንስተንትሊ ያስቡት እስቲ የሚጨናነቅ ሰው፣ በሽታ የሚይዘው ሰው፣ ኮንስተንትሊ ኮምፕሌን የሚያደርግ ሰው ሰውነቱ በጣም እንደዚህ ነው አይደል? አሁን እንደዚህ ደግሞ እንደዚህ ነው ምናምን ኤቭሪቲንግ ተጨማዷል አይደል? ስለዚህ እንደዛ መሆን ስለሌለበትና ሰውነቱን ማዳመጥ መስማት ስላለበት ሊነግረው እኮ እየፈለገ ነው ሰውነቱ እንደዚህ አታደርግ፣ እንዲያውም በሱ ምትክ እንደዚህ ብታደርግ ሞር ይመቸኛል እያለው። ግን እያዳመጥን ስላልሆነ በሽታ መጥቶ ሊያስተኛን ይገባል። ኦኬ። ሊያሳርፈን ይገባል። እንድናዳምጠው ሊያስገድደን ግድ ይሆናል። ኦኬ። ስለዚህ የፔን ጥቅም ምንድነው? እኛ ሰውነታችንን እንድናዳምጥ ማድረግ ነው ስራው። ስለዚህ it's actually a good thing። ሲያማችሁ ጥሩ ነው ማለት ነው።
ኦኬ ድሮ የሰማችሁ ያልነበረውን ነገር አሁን እንድትሰሙ እየረዳችሁ ነው ማለት ነው። ኦኬ ስለዚህ መታመም ችግር የለውም ጥሩ ነገር ነው። እንዲያውም ግን መጀመሪያውኑ ከኛ ወደኛ ከመጣቱ በፊት ፕሪቨንቲቭ ሜተድ በጣም ብዙ ነገር ማድረግ እንችላለን። በሽታ እንዳይዘን ብቻ ብለን ሳይሆን ያን ነገር አቮይድ ለማድረግ ብቻ ሳይሆን ኖርማሊ ህይወታችን ጤናማ ሆኖ ልክ ጤነኛ ሰው ኢነርጂ ያለው ሰው ጊዜ ያለው ሰው ብር ያለው ሰው ጤናውን በጣም የሚጠብቅ ሰው ሌላ ነገሮችን ለማድረግ አዳዲስ ነገሮችን ለመፍጠር ጥሩ ነገሮችን አይነት ሪሌሽንሺፖችን ፎስተር ለማድረግ እሺ በጣም ህይወቱ ጤናማ ሆኖ እንዲቀጥል እንዲያደርግ ኤነርጂ ታይም አለው። ቢጨናነቅ ሰው ግን በሽታን አቮይድ ለማድረግ የሆነ አይነት ፋይናንሻል ሲቹዌሽን መጥፎ ነገር ላይ እንዳንወድቅ አቮይድ ለማድረግ ህይወታችን አቮይድ ለማድረግ ነገሮች መጥፎ ነገሮች ወደኛ እንዳይመጡ አቮይድ ለማድረግ እንጠመዳለን። ነገሮች አቮይድ እንዳይደረጉ በቃ ሁሌ ትራይት ላይ ያለ ነው ማለት ነው። ሁሌ ሰውነታችን ይጨነቃል። ምክንያቱም ያ ነገር እንዳይመጣ በቃ ሁሉ ጊዜ ስትረሰር ነው የሚያየው አይደል? ይሄ ደግሞ መጣብኝ ደግሞ ይሄ እንዳይመጣ ደግሞ ምናምን ነው እንጂ ጤናማ ሆኜ ራሴን ተንከባክቤ ራሴን ሰምቼ አዳምጬ ምን እንደሚያስፈልገው ሰጥቼው ከዛ ደግሞ ኤነርጂውን ታይሙን ፋይናንሻል ሲቹዌሽኑን ሳገኝ ደግሞ እንደዚህ ማድረግ ይችላል። ምክንያቱም የሚታመም ሰው ጭራሽ ደግሞ ኮንስተንትሊ የሚታመም ሰው ወጪ አለው አይደል? ወጪ ያስወጣል። ያንን ገንዘብ ግን ሌላ ነገር ላይ መዋል እንችል ነበር አይደል? ጥሩ ነገር ላይ የተሻለ ነገር ላይ መዋል እንችል ነበር። ኦኬ ስለዚህ ያ ብር ተጠራቅሞ እናንተ ጋር ሲሆን ሌላ ማድረግ የምትችሏቸውን ነገሮች የምትፈልጓቸውን ነገሮች ጥሩ ነገሮች ቢዝነስ መክፈት ሊሆን ይችላል፣ ከሰዎች ጋር ለመዝናናት ሊሆን ይችላል፣ የተለያየ ነገር ማድረግ ትችላላችሁ። ግን ኮንስተንትሊ ያንን ብር በሽታን ለመቋቋም ለማገዝ ለመድኃኒት ምናምን የምናደርገው ከሆነ ምንም አይኖረንም አይደል? ስለዚህ ታይማችሁ ኤነርጂያችሁ ከዛ ደግሞ ብራችሁ ከዛ ደግሞ ህይወታችሁ እንዳጠቃላይ እንዲሰራ ኮንስተንትሊ ራሳችንን ማዳመጥ መልመድ በጣም አስፈላጊ። ኦኬ ስናዳመጥ ስንሰማው ከዛ የሚያስፈልገው ነገር ስናደርግለት እሱ ለኛ እየረዳን ይመጣል። ሰውነታችን ችግር ሳይሆን የሚሆንብን ሊያግዘን መፈለግ ይጀምራል ማለት ነው። ቦዲ ስካን ሜዲቴሽን አስፈላጊ። ስለዚህ ማታ እንቅልፍ ከመውሰዳችሁ በፊት አልጋችሁ ላይ ሆናችሁ በጀርባችሁ ተኛላችሁ እግራችሁን ዘርግታችሁ ማለት ነው። ከዛ ከእግራችሁ ተጀምሩና ሐሳባችሁን እግራችሁ ላይ አርጋችሁ ከዛ ጀምሮ ራሳችሁን እያዳመጥን ቀስ እያልን ወደ ላይ ቀስ እያልን ወደ ላይ ቀስ እያልን ወደ ላይ ያለ ሁሉንም ኦርጋናችንን ሁሉንም ሰውነታችንን መስማት መልመድ። ከፈለጋችሁ አናቶሚያችን ምን እንደሚመስል እንዲገባችሁ ማለት ነው። የትኛውን አካሌ ነው እየሰማው ያለሁት? ኦኬ ጉበት ነው ጨጓራ ነው ልብ ነው ምናምን ብላችሁ ሳምባ ነው ምናምን ብላችሁ ራሳችሁን እንድታዳምጡ መጀመሪያ አናቶሚ የሰው ልጅ ስትራክቸር የሰው አካላቶች ምን ጋር ነው ያሉት የሚለውን በፒክቸር ደረጃ ማየት ትችላላችሁ ወይ እዚህ ጋር አስቀምጥላችኋለሁ። ከዛ እሱን ታዩና ኤቭሪ ታይም ራሳችሁን ስትሰሙ ኦኬ ይሄ ነገር ጥሩ ነው ይሄ ነገር የሆነ የያዘኝ ነገር አለ ትንሽ ላፍታታው እያላችሁ የሆነ የያዛችሁ ነገር ካለ እዛ ጋር አቴንሽናችሁ ሐሳባችሁን ታረጉና ሪላክስ ሐሳባችሁን እግራችሁ ላይ ታረጉና የሆነ የያዛችሁ ነገር ካለ ሪላክስ። ከዛ ደግሞ ሌላኛው ላይ ከዛ ደግሞ እያለን ራሳችንን መስማት መልመድ በጣም አስፈላጊ ነው። ኦኬ ስለዚህ by the time በሽታ ይዟችሁ ሲጮህባችሁ 7 ደረጃዎችን እንዳልሰማችሁ ታውቁ ይገባል። ምሳሌ እኔ በአመት 2 ጊዜ ጉንፋን ከሚይዛቸው ሰዎች ውስጥ አንድ ነኝ። ኦኬ every 6 months በቃ ጉንፋን ይዘኛል። አሁን ባለፈው ሳምንት አይ ቲንክ ጊዜው ደርሶ መሰለኝ በጣም ያ የጉንፋን ስሜት መሰማት ጀመረ ማለት ነው። ገና መጀመሪያ ኦኬ የሆነ ጉሮሮዬን ትንሽ በቃ መከርከር ጀመረ ምናምን እየበረደኝ መጣ ምናምንና የዛኔ ሳስተውል ኦኬ ምግብ ምናምን በላሁና ከዛ ቀሽር ሻይ አርጌ ጠጣሁ። ከዛ ከነብነብ ብዬ አልጋ ላይ ተኛሁ ራሴን እያዳመጥኩ። ኦኬ ነሰርሊ እንቅልፍ ኮምፕሊትሊ አልወሰደኝም። ራሴን ብቻ ለመስማት ያህል ጊዜ ሰጠሁት። አቴንሽናችሁን ለመውሰድ ስለሚፈልግ ነው በቃ በሽታ የሚመጣው። ኦኬ ስለዚህ the moment you listen to it ሪላክስ እያዳመጠችን ነው ብሎ እያወራችሁ ምን እንደሚያስፈልገው እየነገራችሁ እናንተ ደግሞ ያን ነገር እያረጋችሁለት እየተስተካከለ ይመጣል። ኦኬ ከዛ የዛን ማታ ብቻ እንደዛ ተሰምቶኝ በሚቀጥለው ቀን ደህና ሆንኩ። ኦኬ ስለዚህ ድሮ ይዞኝ 2 ሳምንት ነው የሚቆይ በሽታ ጉንፋን አሁን ላይ ሪላክስ አርጎ ትንሽ ነገረኝ ሰማሁት የሚፈልገው ነገር አደረኩለት ወዲያው ተወኝ። ኦኬ ብዙ በሽታ የሚመጡብን ነገሮች ያሉም በሽታ አይቆይባችሁ ማለት አይደለም። ግን መጀመሪያውን መስማት ከቻለ ከዛ እየቀነሰልን ከዛ ኮምፕሊትሊ እየቆመ ይሄዳል። ስለዚህ ኮንስተንትሊ የምናዳምጠውና የምንጠብቀው ከሆነ ሰውነታችንን ስፔሻሊ ደግሞ ናቹራል ሬሜዲስ ምናምን መውሰድ ኦኬ ዝንጅብል ብርቱካን ላይክ ትኩስ ነገሮች እረፍት ኦኬ ስፔሻሊ ደግሞ ከማትወዳችሁ ሰዎች
ነገር ኤነርጂ ምናምን በጣም አስፈላጊ ነው። ጭንቀት ወደ እናንተ እንዳይመጣ ኮንስተንትሊ ራሳችንን ሪላክስ እያደረግን ኤኒቲንግ that helps us እንድንረጋጋ የሚረዱን ነገሮች በጠቅላላ እያረግን ሁልጊዜ ከሄድን በሽታ ወደኛ መምጣት አይፈልግም። ምክንያቱም በሽታ መምጣት የሚፈልግበትን ምክንያት ስላሳጣችሁት ኦኬ ራሳችን ኦልሬዲ ስለምንሰማ እሱ መጥቶ ማስገደድ ስለሌለበት በቃ ይሄዳል፣ አይመጣም ወደ እናንተ። ስለዚህ try this ግን በጣም ለራሳችሁ ኮምፓሽኔት ሁኑ። ኦኬ ቢያማችሁ ችግር አለው ትልቅ ነገር አጥታችኋል ማለት አይደለም፣ ግን ደግሞ እነዚህ ነገሮች ማድረግ መልመድ ኦኬ በጣም ደስ የሚለው ኢነርጂ ካላችሁ በጣም ጊዜው ካላችሁ ራሳችሁን መጠበቅ ከለመዳችሁ ራሳችሁን ስለምትወዱ ባለፈው እንደተነጋገር ነው ከዛ በጣም ኢነርጂ ኖራችኋል፣ ነገሮችን ታስተካክላላችሁ፣ ህይወታችሁ እየሰራ ይሄዳል። ኦኬ አንድ ሰው የሚያደርገው ነገር ትክክል ነው ትክክል አይደለም ፖይንቱ ኦኬ ህይወቱ እየሰራለት ነው፣ ህይወታችን ሊሰራ ይገባል አይደል? ትክክል ነው ትክክል አይደለም ግን ህይወታችን፣ ጤናችን፣ ብራችን፣ ኢነርጂያችን ጤናማ ውጤታማ መሆን አለበት አይደል? ስለዚህ እንደዚህ እንድናደርግ የሚያግዘን ነገር አንዱ ራሳችንን መስማት ወይም ማዳመጥ ኮንስተንትሊ ኦኬ on a regular basis ለራሳችሁ 10 ደቂቃ አጣጡ አይደል? ስለዚህ በ10 ደቂቃ ውስጥ ራሳችንን ኮንስተንትሊ እንደዛ የምንሰማው ከሆነ በጣም እንጎብዛለን ሁሉ ኦኬ። ሌላ ጊዜ አሁን ለምሳሌ ራሳችን ሲያመን ከሆነ ምንነቀው የነበረው ገና ትልቅ በሽታ ሳይሆን ገና ራሳችን ሲያመን ከሆነ ምንነቀው የነበረው ጭንቅላታችሁ ገና ዊርድ ሲምፕተም ምናምን ተሳያችሁ ሆነ ላይክ ልክ አይደለሁም ኖርማል ላይ ግን አይደለሁም ገና ስትሉ ሴንስ ማድረግ ትጀምራላችሁ። ኦኬ the more you listen to it የምትሰሙትን ነገር በጣም ክሊርሊ ማዳመጥ ትጀምራላችሁ። ለዛ እስኪ ጮህብን ምናምን አንጠብቅ፣ ገና ከትክክለኛው ነገር ዘወር ሲል ቶሎ ሴንስ ማድረግ ትጀምራላችሁ። ከዛ ምንድነው የሚፈልገው ብሎ ደግሞ ወዲያው ማድረግ ማለት ነው። እሺ ይሄን ነገር ሞክሩ። ኔክስት ዊክ እስከምንገናኝ ድረስ ላይክ አድርጉ፣ ሼር አድርጉ፣ ኮሜንት አድርጉ። እናንተ ደግሞ ራሳችሁን እንድታዳምጡ የሚረዳችሁ ነገር ምንድነው የሚለውን ታች ኮሜንት ላይ አሳውቁን። እሺ ባይ